እንደ ኮሶትል ተጣብቀህ ደሟን የምትጠጣውን ውሃ የምትበላውን ምግብ እየመጣጥክ ነው የተፈጠርከው። ወደዚህ ቻለም የምትቀላቀለው እሷ አመጣ ገፍታህ ነው የምታደርገው። የእሷ ደረት ላይ ተጣብቀህ ጡቶቿን እየመዘመዝክ ነው። ራስህን ችለህ ከቤትህ እስክትወጣ ድረስ ካልሲህን ፓንትህን ሳይቀር እያጠበች የምታሳድግህ እናትህ ናት። አድጌያለሁ ብለህ ስታስብ ደግሞ ቤተሰብ መመስረትን ትፈልጋለህ። ማግባት፣ አይንህን ባይን ማየት ትፈልጋለህ። ያኔ ጫንቃነትህ ከእናትህ ወደ ሚስትህ ይተላለፋል። አሁን ደግሞ ፓንትህንም ካልሲህንም ሳይቀር ሚስትህ እያጠበች የምትበላውን ምግብ እያሰበች እየሰራች እያበላች እዚህም ከዚያም ለቃቅመህ የምታመጣላትን ገንዘብ መንዝራ መናዝራ ቤት ሰርታ ትሰጥሃለች። አይንህን በአይንህ እንደፈለግከው ታሳይሃለች። ዘርህን ታስቀጥልልሃለች። በሰው ልጅ ታሪክ ሴት ልጅ የወንድ ጫንቃ ላይ ተቀምጣ አታውቅም። ወንድ ነው የሴት ጫንቃ ላይ የሚቀመጠው። ወንድ ነው የሴት ልጅ ጥገኛ። ወንድ ነው የሴትን እጅ፣ የሴትን እግር፣ የሴትን ሰውነት ሲያይ ሲጠብቅ ከሷ የሚኖረው። አሁን ታስቁኝ እንደምታስቡ ሰዎች ሴቶችን የቤት እመቤት ስለሆኑ የወንድ ጥገኛ አርጋችሁ የምታዩ ሰዎች፣ እሱ እኮ ገንዘብ ብቻ ነው የሚያመጣው። ሌላ ምንም ኮንትሪቢዩት የሚያደርገው ነገር የለም። ስሜታዊ ጫናውን፣ አካላዊ ጫናውን፣ ኢቨን ሴክሹዋል ጫናውን የምትቋቋመው ሴት ናት። ኢሞሽናል፣ ሜንታል፣ ፊዚካል ሌበር ከ90% በላይ ኮንትሪቢዩት የምታደርገው ቋማት እንዲሁም ደግሞ ግለሰቦች ጋር ውይይት እንዳደረገ ጭምር ተናግሯል። ከኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ ከሴቶችና ማህበራዊ ጉዳዮች ሚኒስቴርና ከስፖርት ኮሚሽን፣ ከኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር፣ ከኢትዮጵያ ስፖርት ደጋፊዎች ማህበር እንዲሁም ደግሞ ከሲዲ ስፖርት ጋዜጠኞችና በጉዳዩ ላይ